ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወንድሞቼ እህቶቼ እንዴት ናችሁ? ሰላም ናችሁ? ዛሬ አንዲት መልእክት አለኝ። ይሄ መልእክቴ ለመዳም ቅመሞች ነው። በመጀመሪያ ደረጃ እህቶቼ አንድ ነገር የማስተላልፈው መልእክት እስከ መጨረሻው እንድታዳምጡኝ እፈልጋለሁ። አንዳንድ ጊዜ ቀንጨብ አድርጎ የምትደመጥ ነገር ብዙ ነገር ስለምትፈጥር የመዳም ቅመሞች የሚለውን እኔ ይቅርታ አድርጉልኝ መምከር ስለፈለኩ እንጂ የመዳም ቅመሞች የሚባለውን ስም አላምንበትም። ምክንያቱም ይሄ ስም ወደ የት አቅጣጫ እየወሰዳችሁ እንዳለ የተወሰነች ነገር መምከር ስለፈለኩ ነው። ቅመም ማለት ምን ማለት ነው? ቅመም ማለት እኛ ሰዎች ለምግብነት የምንጠቀማቸው ማንኛውንም ማቴሪያል ሊያጣፍጥልን የሚችል በህይወት ዘመናችን አብሮን እየቀጠለ ከቤተሰቦቻችን ሰው ከሚባለው ፍጡር ጀምሮ አንድ ነገር ለማጣፈጥ እየተጠቀሙበት ዛሬ ደረጃ ላይ ያለ ወደፊትም የሚቀጥል ነው። ነገር ግን አንቺ መዳም ማለት ምን ማለት ነው? አሰሪ አይደለ? አንቺ አሰሪዎችሽ ቅመም ነሽ። ምን ጊዜም እድሜ ልካቸውን አንቺን እንደ ቅመም አድርገው ነው የሚጠቀሙሽ መዳሞች። በተለይ አረብ ሀገር ያለኑት አይደለም እህቴ። እኔ እስከማውቀው ድረስ 99% አንዲት የቤት ሰራተኛ ወይንም ደግሞ ገረድ እየተባለ የሚባለው ስሙ ሊደብረን ይችላል። እውነታው ማንኛነታችን እሱን ተቀብለ ነው ከዛ ነገር ከዛ ሙያ ለመውጣት የተሻለ ህይወት ለመኖር ነው ማሰብ ያለብን ብዬ ማስበው። 10 አመት እንደተባለው ለሴትዮዋ ወይም ለመዳምሽ ቅመም ሆነሽ ኖረሽ 10 ደቂቃ ወይም የ1 ደቂቃ ጥፋት ካጠፋሽ 10 አመቱ ሁሉ ተሰርዞ ትባረራለሽ። ይቱ ላይ ነው አንቺ ቅመምነት። ሌላው እኔ እማምነው አንቺ የአባትሽ የእናትሽ የወንድምሽ የእህትሽ የቤተሰቦችሽ የባለቤትሽ የልጆችሽ ቅመም ነሽ። እኔ በዚህ አምናለሁ፣ ይሄን እቀበለዋለሁ። ምክንያቱም ዶሮ ለሌላቸው ቤተሰቦችሽ በግ የገዛሽ፣ በግ ለሌላቸው በሬ የገዛሽ፣ ሳር ቤት ለነበራቸው ቆርቆሮ ቤት የቀየርሽ፣ ቆርቆሮ ቤት የነበራቸውን ብሎኬት ቤት እንዲኖራቸው ያደረግሽ፣ የቤተሰቦችን ህይወት የቀየርሽ እውነተኛ የቤተሰቦችሽ ቅመም ነሽ። ሄሬድ የኔ ይሄ ነው። አሁን ላይ ግን የመዳም ቅመሞች እያሉ ጥሩ ስም አስመስለው ያንን ስምም ተቀብለሽ እድሜ ልክሽን ቅመም ሆነሽ እያሰብሽ የምታጅግኙን ነገር በዚህ ስያሜ የሚጠሩሽ ሰዎች እና ግለሰቦች ከቤተሰቦችሽን ዘመድ አዝማዶችሽን ጎረቤቶችሽን ከመርዳት አልፈሽ ያን ነገር ትተሽ እዚህ ያቀማጠሉ ሚዲያ ላይ ለሚጠሩ አካላቶች ግባት እየሆንሽ ነው። ያገኘሽውን ነገር ለነሱ ተፋሰስ እያደረግሽ ነው። ሌላ ስያሜ የለውም። የመዳም ቅመም ተብሎ በብዛት ሚዲያ ላይ እየሰማን ያለ ነው። ከመዳም ቅመሞች በቀጥታም ይሁን በተዘዋዋሪ ተጠቃሚ የሆኑ ግለሰቦችን እያየን ያለ ነው። እህቶቼ ባካችሁ ማስተላለፍ የፈለኩት መልእክት ይሄን ነው። አንዳንድ ጊዜ ቆም ብለን እንየው፣ ቆም ብለን እናስብ። ምን ላይ ነው ያለ ነው? ወዴት እየሄድን ያለ ነው? እስኪ እውነት እናውራ ካለን እኛ ሰዎች ማለት እምነት አለን አይደል? ኢትዮጵያኖች እምነት ያለው አካል ማለት ደግሞ ምን ማለት ነው? እርምጃ ሁሉ ይተለካ ማለት ነው። ዛሬ ላይ አንድ ቲክቶከር ዩቲዩበር ወጥቶ ከሆነች ዋጋ ፊልም ሰርቶ ተጎዳን እንዲያተን ቤታተን የሆነ ነገር ምንከራይበታተን የመዳም ቅመም ነኝ ብላ ራሷን ስያሜዋን የተቀበለችዋ በውስጥ ገብታ የምትችለው ነገር ታደርጋለች። በግሩፕ ተሰባስበው የሚችሉት ነገር ያደርጋሉ። ምን አይነት እብደት ነው? ፊልም እየሰራኩ ነው። እውነተኛ ታሪክም እኮ ላይሆን ይችላል። ነገር ግን ስያሜው ስለተመቻት እሷን አቆማጥሎ ስለጠራት በዚህን ነገር የሚያደርጉ ብዙ ሰዎች እየተፈጠሩ ነው ያሉት። እኔ አንዳንድ ጊዜ የምሰማቸው ነገሮች ከህሊና ራሱ መቀበል የሚከብደው ነገር እከሌ ለሚባል ቲክቶከር ፍቅረኛሞች መስለው የሚሰሩ ብዙ ተከታይ ያላቸው አንድ ወንድምና አንድ እህት እነሱ ተጣሉ ተብሎ ስም መጥቀስ ስለማልወድ ነው።
እነሱ ተጣሉ ተብለው ሙሉ ቀናቸውን እኮ የሚጣሉ ወይም ደግሞ ስራቸው ራሱ የሚደብራቸው ከራሳቸው ጋር ተጣልተው የሚኖሩ ብዙ እህቶች አሉ አሉኝ። ያን ብቻ አይደለም እናንተ ከምትጣሉ እናንተ እንዲህ ከምትሆኑ እኔ እናንተ ችግር እኔ ቀርፋለሁ ተብሎ የቤት ዕቃ የተገዛላቸው ሁሉ አሉ። ምን ማለት ነው? እህቴ ሆይ እኔ የምታገኘው እንደዚህ ሰርተሽ ለፍተሽ ሽንት ቤት አጥበሽ ተገረደሽ የምታገኛትን ገንዘብ ነገ እኮ አላህ ሱብሓነሁ ወተዓላ ይተሳሰብሻል። ያገኘሽውን ገንዘብ ምን ላይ አዋልሽ ብሎ እኮ ይጠይቅሻል። ይሄ አንዳንድ ጊዜ ሰደቃ ከቤት ነው የሚጀምረው፣ ከራስ ነው የሚጀምረው፣ ከቤተሰብ ነው የሚጀምረው፣ ከጎረቤት ከአካባቢ ነው። ከዛ የትኛው አቅምሽ ነው እዛ ደረጃ ላይ ደርስሽ የሚችለው? ከአንቺ ህይወት ተንደላቆ የሚኖርን ሰው አንቺ የምትረጅበት ምን ምንድነው አቅምሽ? የምትረጂው አጥሽ ነው። በተለይ ደግሞ ሙስሊሞቹ እኔ ባለኝ መረጃ ክርስቲያኖች ጠንካሮች ናቸው። አረብ አገር ላይ የሚሰሩ ክርስቲያኖች ለቤተሰቦቻቸው ከረዱ ለቤተ ክርስቲያን ከረዱ ቤተ ክርስቲያን በብዛት ተራራ ላይ ስለምትሰራ ቤተ ክርስቲያን ድረስ ያለውን መንገድ የሚያሰሩ ናቸው አብዛኞቹ። ሙስሊም እህቶች መስጂድ አላሰሩም እያልኩ አይደለም። ሙስሊም እህቶች የተለያየ አደረጃጀቶችን እየረዱ አይደለም ማለት አይደለም። ነገር ግን ያ ተቀይሯል። ቤተሰብ ምትረዳዋ ተቀይራለች፣ ሚዲያ ላይ ውላለች፣ ለሚዲያ ፍጆታ እየዋለች ነው። ቅመም እየተባለች የጣፈጠ ስም መስሏት ራሷን እያታለለች ነው። እድሜ ልክሽን ቅመም ከምትኖር ይልቅ ገረድ ነኝ የሚለውን ተቀብለሽው የሚያጸይፈውን ቃል ገረድ የሚለው ትንሽ ለአእምሮ ይከብዳል አይደል? ለንግግር ይከብዳል፣ ለአንደበት ይከብዳል፣ ለመናገር ነው። እኔ ግን የምናገረው ቢያንስ እንዲሰማችሁ እየስላሰብኩ ነው። ግርድና ላይ ነው ያለሁት። ስለዚህ መቼ ነው ከዚህ ህይወት የምወጣው? መቼ ነው የመዳም ገረድ ሆኜ የምኖረው? መቼ ነው ከዚህ ህይወት ልላቀቅ የምችለው ብለሽ አስበሽ ከዚህ ነገር እንድትወጪ እንጂ ቅመም ነኝ እያልሽ እድሜ ልክሽን ለሰዎች ቅመም ብለው ለሰየሙሽ ሰዎች ቅመም ሆነሽ እድሜሽን እንዳትጨርሺ። እኔ ሰው ቢረዳ ሰው ችግር ላይ ካለ የሆነ ነገር ቢደረግ ደስ ይለኛል፣ ካለኝም ብረዳ ደስ ይለኛል። ነገር ግን አይደለም ስያሜው የሚሰይማቸው አካላቶች ምን አይነቶች ናቸው? ስለዚህ አንቺ የመዳም ቅመም ሳትሆኚ የመዳም ገረድ ነሽ። ከግርድና የምትወጪበትን ነገር በአጭር ጊዜ አቋራጭ መንገዶችን ፈልገሽ ውጪ ለማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።